ሰላም ጤና ይስጥልኝ ክቡራትና ክቡራን ኢትዮጵያውያን በእያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። ይህ አዲስ እንደ አማራጭ የከፈትነው ጄሎ ሚዲያ የተሰኘው ቻናላችን ነው። ክቡራትና ክቡራን ኢትዮጵያውያን ይህንን ቻናል ሰብስክራይብ እንድታደርጉ አስቀድመን እንጋብዛለን። ሰብስክራይብ እንደምታደርጉም እንተማመናለን። ከዚህ በተጨማሪ የኢትዮጵያ ታሪካዊ ጠላቶች ጠቅላይ ሚኒስትር አብይ እንዳሉት እንደ ጸጉር ቅማል እየረገፉ ይገኛሉ። የሻዕቢያ ጉዳይ ያከተመለትና ያለቀለት ጉዳይ ነው። የኢትዮጵያ የባህር በር ጥያቄ በትውልዱ እንደሚመለስ ሻዕቢያና የሻዕቢያ ተላላኪዎች የሻዕቢያ ላኪዎችም ጭምር የተገነዘቡበት ወቅት ስለሆነ ይህ የኢትዮጵያ የከፍታ ዘመን ነው። ጠቅላይ ሚኒስትር አብይ አህመድ 2018 የኢትዮጵያ የማንሰራራት ዘመን ነው ብለዋል። 2032 ደግሞ ኢትዮጵያ በአፍሪካ በኢኮኖሚ ሁለተኛ ደረጃ ላይ ትቀመጣለች ብለዋል። ይህም እንደሚሆን ምንም አንጠራጠርም። በአጠቃላይ በዚህ ቻናል ላይ ስለ ኢትዮጵያ መልካም ነገር ከአንደበታችን ይወጣል። እናት ሀገራችን ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ በዚህ ቻናል ላይ በደንብ አድርገን ለኢትዮጵያ ሕዝብ እናስተምራለን፣ እናነቃለን። የሚደረገው ነገር ሁሉ ይሆናል። ክቡራትና ክቡራን በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ሀሳብ አስተያየት ካላችሁ ጻፉልኝ፣ ደውሉልኝ። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።